ፎከሳችንን እዚህ ላይ እናድርግ። ምናልባት መጀመሪያ እንደነበረው በትልቁ ማድረግ ከቻልክ በደንብ እንዲታይ ለማድረግ አሁን የውጭ ጉዳይ ሰዎች ወደ ኢትዮጵያ አየር መንገድ የሸትል ባስ መኪና ውስጥ ላይ አስረክበዋት እንደ ገባች ነው አሁን እየተነገረን ያለው እና ይሰማል። አሁን ይሰማል። ስለዚህ ምናልባት በትልቁ ማስተካከል ከቻል እንደዚህ ይሻላል። ኮሜንት ይረብሻል። ኮሜንት ይገባል። መታየት ከቻላችሁ ይሄ ይታያል። በቂ ነው ለመታየት። በደንብ እየታየን ነው። በደንብ ይታየናል። ካሊዶ እዛ ያለውም ካሊድ ይሄ ፋሲካ ነው። ሚውት አድርጌ ማሜ ያለዛ ይድሬ ማሜ ቆይ ቦታ ፕላንት ይሰማል። እዛ ካሊዶ ይሰማል ድምፅ እንጉላሳፍለው ወንድም ካሊድ የምታወሩት ይሰማል። ሽሮ በርበሬ መስማት ስለሌለብን ነው እና ይሰማል። ማይካችሁ በጥራት ነው የሚሰማው። ቀጥታ ወደ ጉዳዩ ሚውትን አንሰው። አሁን ላኢላሀ ኢለላህ። በዚህ አጋጣሚ ተስፍሽ በመሀል ዛሬ የተገናኘንበት ምን እየጠበቅ እንደሆነ ለማህበረሰቡ ሰዎች ነገራቸው። አዎ ይሰማል። ክቡራትና ክቡራን በቀጥታ ያው ከትንሽ ደቂቃዎች በኋላ ያው የምትደርስ ይሆናል። እንግዲህ በጋራ ከእናንተ ጋር እኩል ነው የምናየው። እዚህ ደረጃ ላይ የውጭ ጉዳይ የሆኑ ሰዎች ምናልባት 2-3 ሰዎች አጅበዋት ሚውተናል። በመላው ዓለም ላይ የምትከታተሉን ክቡራትና ክቡራን ይህ ከእኔ ተስፋ ያደረገው ስቱዲዮ የሚተላለፍላችሁ ለ3 ዓመታት እንግዲህ ትፈታ። ደስ ብሎናል። ምድር ታምር ምናይ ነው። እንግዲህ እነዚህ የምትመለከቷቸው ሰዎች ክቡራት እንዳይረብሽ እንደዚህ ላደርግላችሁና እኔ ላብራራላችሁ። እንዲህ በጉጉት እንግዲህ ተጨንቀው የምታዩት ነው የካሊድ ፋውንዴሽን መስራችና ባለቤት። ከፊት ለፊት የምታዩት ደግሞ ደረጃ ነው፣ ዲጂታል ደረጃ በኤሌክትሪክ የሚወርድ ብዙ ጊዜ ክሊፕ የምንቀርጽበት የነበረው ቴክኖሎጂ የምናይበት ነው። ውስጥ ተፈቅዶልን እቺ ደግሞ እህቷ ነች። እኛ እናውራላችኋለን፣ እናንተ ተረጋጉ። አዲስ አፕዴት የሚሆን ነገር ሲኖር ብቻ ትነግሩናላችሁ። ፊት ለፊት የምታዩት ወንድም ካሊድ ነው። ካሜራማኑ ከመንቀጭቀጩ የተነሳ አንድ ቦታ መረጋጋ አይችልም። ወንድሜ አንድ ቦታ ፎከስ አድርገው፣ አትነቃነቁ። ማን ነው ካሜራውን የያዘው? ቤተሰቧ ላይ አድርጉልን። እናቷ ጋር አባቷ ጋር ስሜት ነው የምንፈልገው። አሁን እዚህ ሆነን ዳይሬክት እና ተስፍሽ የእነሱን ሚዩት አንሳው። ድምፅ ይረብሻል። እዚህ 10 ምናምን 15 በተለይ ስትመጣ እንድናይ የእነሱ ሁሉ የዛ ጊዜማ ሁላችንም ሚውት አድርገን እኮ እነሱን ነው የምንሰማው።